የአማራ ህዝብ አክራሪ አማራ ሲመጣ የአማራ ገበሬ የአማራ አርሶ አደር ለአማራ ህዝብ የአማራ አይሌት ከሚያስተዳድረው የአማራ ክልል ጋር ገብረጽዮንና ጌታቸው ረዳ የሚባሉ እሳትና ባለጌ ጥፍራም የለም ልጅ የኛ ሰራዊት ሲገባ ቆቦ ሲገባ ሮቢት ሲገባ አዋሪ ሲገባ ህዝብ ለምን በደስታ ተቀበለው ማለት እልል ሚላለ ቆቦ ከተማ አይደለም ጤነኛን ሰው ወደ 4 ልጆች ገለዋል። አይምሮ በሽተኞች አንድ ሳምባ የሚባል ዝም ብሎ የተሰቀለ ሳምባ የሚባል ነው ያኔ ሙት ያገኘው ከፍተኛ ሆና ግድያ ነው ተፈጸመው። በተለይ ቋግሜ 4 ንጹሃን አረም የዋሉን ህዝብ ይበቱት ያረም ጭቃ ዋለ እንዴ አረም ልትሰከም በባዶ እግሩ ጫማው እንኳን ጭቃ ሆኖ ነው ጨፈጨፉት። ንጹሃን አሁን ታቻለ ምንም ማያቅ የሁለት ልጆች አባት ነው ገድለውት የቀሩት። በርካታ ሰዎችን አባት አልባ ሚስቶችን ደግሞ አባወራ አልባ ሰጥተዋቸው ቋግሜ 5 ምን ሰዓት አካባቢ የተፈጠረው እዛ ያው ተቀምጠናል። ልጆቹ ማለት ወንዱ ልጅ ማለት እቺን ሴቷ ማለት ያው እኛ ማለት ተነሳሉትኝ። እኔ እኮ ምንም ነገር አላደረኩኝ እኔ ምን አረኳቸው አሉ። ተነስ ዝም ብለህ መራሉትኝ። ከዛ ተነሳ እየመራ ሄደ። እዛ እንደዛ ሲሆን ተመለሷልና ያው እዛው ሲሄዱ ለምክር እንደሚሰጥና እንደሚታሰር አድርገው ነገሩን ነው የነበረው። እዛ ያው እኛ ተመለስን። ያው ተመልሰን እዛው ተቀመጥን። እሱን ዘወከሉ። እዛ በኋላ ላይ እስር ቤት ትምህርት ቤቱ ገባን ብለን ነበር። ከዛ ስንሄድ እሱን አጣን የለም። አሁን እሱን የገደሉት ሌላ ቦታ ወስደው ነው እንጂ ትምህርት ቤት አልገቡ። እሱን የገደሉት ሌላ ቦታ ነው። ልጆቻችንንም ደበደቡ። የገደሉትም የተቃጠለውን ቤት ይሄት ቤት ተቃጥሏል። የኔ ቤት ግማሹ አልቋል። እንስሳ አልቋል። ሰው አልቋል። ምን ያላረጉት ይሄው የብረቱ የልጁ ሁላ ብረት ተቃጠለ። የሚበላውን ዘርፈው ሆዱ የገደሉትንም ገለው ሆዱ። እኔ ለራሴ አሁን ቤቴን ብታይ ተበልቷል የለውም። እንዲያጁን ተውሳትና ባለጌ ጥፍራም የለም ልጅ እኔ የምልህ ነገር የማዋጋህም ቃላት ያንሰኛል። ሳንሞት ሙተዋል ልጆቻችን ሳያልቁ አልቀዋል። ስንት አንገታም ገበሬ በህይወት አይቀር ልጅ ስንት የሚያምር ገበሬ ቀረ። ገለውና ደብድበውና ግጠውና ሄደዋል። እኔ ልቤ በሽተኛ ስለሆነ ብዙ መዋጋህም አልችልም። ጨልሞኛ ነው አላብራራልኝ የሚያምረው አገኙት ያገር ብቻል አገኘው ያምሮ ህሙም መሆኑ ነው እንጂ አላማጣ ቢያዝ ራሴን አጠፋለሁ ካለ አላማጣ ላይ እንኳን ቼክ ይደረግ ሊል ይችላል። ወልዲያ ከተደረሰ በኋላ ምንድነው የሚለው ነው? ወልዲያንም ያደነው ኃይል የለም እነግርሻለሁ። ሰለሞን አበጋዝ እባላለሁ። በወልዲያ ዩኒቨርሲቲ የምርምርና ማህበረሰብ አገልግሎት ምክትል ፕሬዝዳንት ነኝ። እንግዲህ አሁን በተዘዋዋሪዎች በምስልም በእናንተ አካል እንዳያችሁት ዩኒቨርሲቲው አሁን የምታዩዋቸው ህንጻዎቹ ከመኖር ውጭ አጠቃላይ ከታችኛው የቢሮ ከስፒል ጀምረን ከምንሰራባቸው የቢሮ መገልገያ ጀምሮ በትልቅ ከፍተኛ ገንዘብ በውጭ ምንዛሬ የተገዙ የላቦራቶሪ እቃዎች በሙሉ ያሉትም ብዙዎቹ ተጭነው ተወስደዋል። የቀሩት ደግሞ ከተራ ከኮምፒውተር ሳይቀር ሁሉ እቃቸው ወጥቶ ተበታትኗል። ምንድነው አሁን ማውደሙ ላይ እኔ የሚገርመኝ ነበር ቢወሰድ ሳይሻለም ወይ ትላላችሁ? አሁን እናንተ በምስል እንዳስቀራችሁት ያልተወሰዱ እቃዎች ሆን ተብለው ተሰብረዋል።
በትልልቅ መወሰድ የማይችሉ ማሽኖች የኤሌክትሪክ ሲስተማቸው ተነቅሏል። ጽሁፎቹን ያያቸዋቸው ነው ለሚገባ መምህር የተጻፉ ጽሁፎች ከዚህ የማይጠበቅ ነው። ያው ሁላችን በኢትዮጵያ ስነ ምግባር ውስጥ የሚጠበቁ ያልሆኑ የሚጻፉ ጽሁፎች የሚበላሸው ነገር አንዳንዱ ንቃ የታችሁት ከሆነ ዝም ብሎ እንዲበላሽ ብቻ አይና ቡግና የመቄት የደላንታ ዳውንት ዋድላ አርሶ አደር እድለኛ ነው። እንዳለ ፍራሽ ልብስ ምናምን በቃ እንዳለ ጭነው ነው ጫማ ምናምን እንዳለ ነው የወሰዱት ማለት ነው። እና ባዶ ቤት ላይ ነው ያለነው እኛ አሁን ራሱ እስከዚህም ድረስ ነው ድርጊታቸው ያደረሱት ማለት ነው። ገበሬ አንነካም ይላሉ በጎን ግን ገበሬውን ሲያሳድዱ ነው ድርጊታቸው እስከዚህ ድረስ ነው። ገብረጽዮንና ጌታቸው ረዳ የሚባሉ እኛ በአገራችን ሰይጣን ነው የምንለው ከሰይጣን ውልድ የተፈጠሩ ናቸው። ግን አሁን አዘን ጎዴ በጣም ተቃጥል ያለው አላህ መቼም አላህ ይላቸው አላህ ይፍረድባቸው። ጨረሱብኝ ልጅ በጣም ወደው ልኝ የገደሉብኝ ወየኔ የገደላቸው ወየኔ የገደላቸው ሞፈሩን አልሰበርንበትም፣ ቀንበሩን አልሰበርንበትም ነው። ከአማራ ገበሬ ጋር የምናወራርደው ሂሳብ የለም። በደረሰብን ግፍና ሳንጠነቀቅና መቶ ሌሊት ነው አፍኖን ያደረው። ስንታፈን ከታፈን አንስተን ንብረታችንን፣ ሳንቲቫችንን፣ ዶቄታችንን፣ ምርታችንን ተካፍሎ በልቶ ተተዝሞ እኛ ቁልጭ እያልን ልጄ እንደውም በእንትን በገዛ ከዘራችን እየተደበደበ እኔ አሁን ይሄ አይሰራልኝም። እግዚአብሔር አለብኝ እንትን ሳይሆን እዚህ ጉልበቴ ይሰራል። 4 ቤተሰብ ከቤቴ ውስጥ ተመቶብኝ በድሽቅ 6 ቤት አለ። 6 ቤት ሁሉ ጥቅም አልባ ነው። ይሄ ነው እዚያ ማዶ ታይዶ 78 ሰው 70 ሰው ያጨደው በዚያ ማዶ እዚያ ተራራ ለተራራ እየጎዘጎዘ ፍራሽ አድርጎ ተጠቅሞበት ሄዷል። በጋችን አርዶት ሄዷል። ሴቴን ለመጠበቅና ሴቴንም እጇን ይዤ እኔም እሷም እጇ ይዟ እየተጎታተትን ነው እንጂ አይናቸውና ሁኔታቸው ድፍረታቸው ሌላ የደረሰብን ስቃይ ለጉን ይህንን ሲሉን አንዱ የለመደ ያለና ያብልተና ጠጥተን ያኛውን ስንሰድ የለመደንን ስንሰድ ያለመደ ይመጣል። ያኛው ደግሞ ይደበድበናል። ያኛው የሄደ ጊዜ ያኛው ይመታናል። መሬታችንን ስንዴያችን አይደልን በላ ልንመገብ ማዳበሪያ ገዝተን በሬ አርሰን አርመን ጎልጉለን አይደልን እንመገብ ስንሆን የደረሰብን ግፍ ታውቃላችሁ። አደረበት መሸጋ ያረጉት ፍንቅልቅል አድርጎ እንትና ባህር ዛፋችንን ሽጠን እንዳንጠቀም ባህር ዛፉን ወዳችሁ በኩል ላይ ታዩታላችሁ። ባህር ዛፉንም ስንዴውንም ሜዳችንን መሬታችንን ለልጆቻችን እንዳይተርፍ መሬታችንን እንዲወጣ ለልጅ አይተርፍ እንደምታው አንዴ ዝናብ ካጣለ ይዞት እንግዲህ ካደ እንደዚህ አድርጎ ጁንታ ያደረሰብን ግፍ እስተወዳው ድረስ የ3ኛ ትውልድ የ7ኛ ትውልድ አይረሳው። የአማራ ኤሊት ሲባል እኮ የሃይማኖት ኤሊትም አለ። ዘሮ ጺሙን ስላንጀረገገ ምንድነው የኑግ ልጥልጥ የመሰለ ኮፍያ ስላረገ ይሄን አጀንዳ ሲያስፈጽም ምን ሲሰራ እንደሚል አሳምረው ነው የሚያውቀው። ሲሄድ ሌላው ቀርቶ የአረመኔነት ሲያከሙበት የነበረውን ክኒል ከዚህ ሲሄድ አቃጥ ማይገባው እሱ የተጠቀምኩበትን አሁን ሳህና ጥቤ መሄድ አለብኝ ማቃጠል አለብኝ። አቃጥሎ ተደሰ ክኒል የቀበሌውን ክኒል መከራይተን የገዛ ነው። እኛንም ያርገን አገሩን አውድሞ ተደ እሱ የተጠቀመበት የጁንታ ግፍ እንደገና ቄሶቹ ከመቅደስ እያወጣ ቅንጭላታቸውን ብሎ ገደሉ። ቄሶቹ ጉዛኖች ታቦት እናገለግላለን ብለው የመጡትን ቄሶቹን ቅንጭላታቸውን ብሎ ገደላቸው። ቤታችንን እንዳለ በልተው ጠጥተው ሲያበቁ አይነ ምድር የሚወጡት ከዚያው
እንደው እኔ እንጃ ንግራቸው እንደ ንግር ነው የሚመስለኝ እኔ እንጂ አሁን አይነ ምድር ለሰው ይጠረጋል ይወጣል ምንም እንደሚጠቅም እንጂ ያን ኩላ ግፍ አድርሶብናል ይበቃኛል። ተጉለት ሄዶ ህፃናት መድፈር ሊሆን አይችልም። ይሄ ወንጀል ነው። የነሱን ብልግና የመድገም ነገር አይደለም። ሂሳብ ማወራረድ ማለት እኔንም ሊደፍሩኝ በሚታገሉ ሰዓትና በቃ በጣም በሚያሰቃዩ ሰዓት እኔ በቃ ግደሉኝ እንጂ እንደዚህ አይነት ነገር አላማ ያለኝ ሰው ነኝ እንደዚህ አይነት ነገር አልፈልግም ብዬ እምቢስላቸው አላማና ይሄ ራሱን የቻለ ነው። የኛ መስለ ተደፈሩ እኛም እናንተን እንደፈራለን አሉ። እነሱን ደፈሩ። እኔ ደግሞ አልደፈርም ስላቸው ሩምታ ከፍተው በተደጋጋሚ ተኩስ ታፈይሙት። እንዳገኙ ተሻገር አይነቱን ሰው መሪ አርጎ የተቀበለ ማህበረሰብ የራሱን ጤንነት ቼክ ማድረግ መቻል አለበት።